ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ በረራዎችን በከፊል ጀመረ። በመካከለኛው ምስራቅ በተከሰተው ግጭት ምክንያት በረራዎችን አቋርጦ የነበረው የኢትዮጵያ አየር መንገድ የደህንነት ሁኔታዎችን መነሻ በማድረግ ወደ አንዳንድ መዳረሻዎች በረራ መጀመሩን አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አየር መንገዱ በረራ በጀመረባቸው መዳረሻዎች በቀን አንድ በረራ እያደረገ ይገኛል። በረራ የተጀመረባቸው መዳረሻዎች የተባበሩት አረብ ኤምሬትስ፣ ዱባይ፣ አቡዳቢ እና ሻርጃ፣ ሳውዲ አረቢያ ድማም ከተማ፣ ጆርዳን፣ ኦማን በቀን አንድ በረራ ይሁን እንጂ ወደ ቴል አቪቭ፣ ቤይሩት፣ ዶሃ፣ ባህሬን እና ኩዌት የሚደረጉ በረራዎች አሁንም እንደተቋረጡ መሆኑ ተገልጿል። አየር መንገዱ ያላስጀመረባቸውን አካባቢዎች ሁኔታ በቅርበት እየተከታተለ መሆኑን ገልጾ በሌሎች ዓለም አቀፍ መዳረሻዎች ያለውን ጉዞ በማጠናከር ገቢውን ለማካካስ እየሰራ መሆኑን ጠቁመዋል። በተመሳሳይ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአሁኑ ወቅት በዓለም አቀፍ ደረጃ እያጋጠመ ባለው የነዳጅ አቅርቦት መስተጓጎል በኢትዮጵያ አየር መንገድ በረራዎች ላይ መቋረጥ እንዳላስከተለ ገልጸዋል። ዋና ስራ አስፈጻሚው እንደገለጹት በገልፍ ቀጠና ባለው ግጭት ምክንያት በዓለም አቀፍ የአቪዬሽን ኢንዱስትሪ ላይ የነዳጅ አቅርቦት እጥረትና የዋጋ ጭማሪ ታይቷል። ይሁን እንጂ የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እንዲቀርብ በማድረጉ አየር መንገዱ ስራውን ሳያስተጓጉል መቀጠል ችሏል ብለዋል። አቶ መስፍን የኢትዮጵያ አየር መንገድ በረራውን እንዲቀጥል ለማስቻል የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እያመጣልን ነው ሲሉ ገልጸዋል። አቶ መስፍን አክለውም አየር መንገዱ የነዳጅ አጠቃቀሙን በማሻሻል አንዳንድ የበረራ መስመሮች ላይ ማስተካከያ ቢያደርግም እስካሁን ወደ ሚበራቸው መዳረሻዎች በሙሉ በረራው እንደቀጠለ መሆኑን አረጋግጠዋል። ወደ የትኛውም የበረራ መዳረሻ የተቋረጠ በረራ የለም፣ የምንበርባቸው ቦታዎች በሙሉ እየበረርን ነው ብለዋል። በተለይ የሀገር ውስጥ በረራዎችን በተመለከተ አሁን ባለው የነዳጅ አቅርቦት ችግር ምክንያት ምንም አይነት ተጽዕኖ እንዳልደረሰባቸው አቶ መስፍን ገልጸዋል። የሀገር ውስጥ በረራዎች የምልልስ ብዛትም ሆነ መደበኛ መርሃ ግብር በነበረበት ሁኔታ የሚቀጥል መሆኑንም ጠቅሰዋል። በነዳጅ እጥረቱ ምክንያት የትኬት ዋጋ ላይ የተደረገ የዋጋ ማስተካከያ በሚመለከት ዋና ስራ አስፈጻሚው ማብራሪያ ሰጥተዋል። በማብራሪያቸውም የዓለም አቀፍ የነዳጅ ዋጋ ጭማሪን ተከትሎ በዓለም አቀፍ በረራዎች ላይ የነዳጅ ዋጋ በመጨመሩ መጠነኛ የዋጋ ለውጥ መኖሩን የገለጹት ስራ አስፈጻሚው ይህ አሰራር በሁሉም የዓለም አቀፍ አየር መንገዶች ላይ ተግባራዊ እየሆነ ያለ መሆኑን ጠቁመዋል። ሆኖም ግን በሀገር ውስጥ በረራዎች ላይ ምንም አይነት ጭማሪ አልተደረገም ነው ያሉት። ዋና ስራ አስፈጻሚ በኢንዱስትሪ ውስጥ አንድ አሰራር አለ። የነዳጅ ዋጋ በጣም ከፍ ሲል ያንን በከፊል ለማስተካከል የሚጨመር የነዳጅ ፕሪሚየም የሚባል አለ። ያ በተወሰነ ደረጃ ስለተጨመረ አሁን በሁሉም አየር መንገድ ብታዩ የትኬት ዋጋ በጥቂት ደረጃ ከፍ ብለዋል ብለዋል። በሌላ ዜና ኢራን እነ ጎግል እና አፕል ላይ ጥቃት እንደምትሰነዝር አስጠነቀቀች። የኢራን አብዮታዊ ዘብ እንደ ማይክሮሶፍት፣ ጎግል፣ አፕል፣ ቴስላ እና ቦይንግ ባሉ 18 ግዙፍ የአሜሪካ ኩባንያዎች ላይ ጥቃት እንደሚሰነዝር አስጠነቀቀ። ጥቃቱ ነገ ሊሆን ይችላል ተብሏል። ይህ እርምጃ አሜሪካና እስራኤል በኢራን ላይ ለፈጸሙት የሽብር ጥቃት አጸፋ መሆኑን የገለጸው ዘቡ ተቋማቱ ለወታደራዊ ግድያዎች መረጃ በማቀበልና በሰው ሰራሽ አስተውሎት AI በማገዝ ተሳትፈዋል ሲል ከሷል። በመሆኑም በእነዚህ ተቋማት ውስጥ የሚሰሩ ሰራተኞች በአስቸኳይ የሥራ ቦታቸውን ለቀው እንዲወጡ ጥሪ አቀርበዋል። ይህ ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ቼቼንያ ለአሜሪካ ወረራ ምላሽ ለመስጠት ጦሯን ወደ ኢራን ለመላክ መዘጋጀቷ ተገለጸ። የቼቼንያ ሪፐብሊክ መሪ ራምዛን ካዲሮቭ ታማኝ የሆኑ ወታደራዊ ክፍሎች አሜሪካ በኢራን ላይ የምድር ወረራ ከፈጸመች ወደ ስፍራው ለማሰማራት ዝግጁ መሆናቸውን የኢራን ፕሬስ ቲቪ ዘገበ። የካዲሮቭ ኃይሎች አሁን ያለውን የአሜሪካ እስራኤልና የኢራን ግጭት እንደ ሃይማኖታዊ ጦርነትና በክፋት ላይ የሚደረግ ጂሃድ አድርገው እንደሚመለከቱት ገልጸዋል። የቼቼንያ ኃይሎች ጣልቃ ገብነት ለእስላማዊ ሪፐብሊክ መከላከያ አስፈላጊ መሆኑን አስታውቀዋል። ይህ ውሳኔ በመካከለኛው ምስራቅ ያለውን ጦርነት ወደ ዓለም አቀፍ ቀውስ ሊቀይረው እንደሚችል ተሰግቷል።
ኢራን የየመን ሁቲዎች በቀይ ባህር የንግድ መርከቦች ላይ ዳግም ጥቃት እንዲሰነዝሩ ግፊት እያደረገች መሆኑን ጉዳዩን በቅርበት የሚያውቁ ስማቸው ይፋ ያልሆነ ከፍተኛ የአውሮፓ ባለስልጣናት ለብሉምበርግ ገልጸዋል። አሜሪካ ኢራን ላይ የምታካሂደውን ጦርነት የምትቀጥል ከሆነ ሁቲዎች በቀይ ባህር በኩል ያለውን የንግድ መስመር በማወቅ ግፊት እንዲፈጥሩ ታስቧል። ሁቲዎች እስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርቡ ወደ ቀጥተኛ ጦርነት ቢቀላቀሉ በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሐሳብ ልዩነት እንዳለ ዘገባው ጠቁሟል። ከዚህ ቀደም ሁቲዎች እስራኤል በጋዛ ፍልስጤማውያን ላይ የምታካሂደውን የንጹሃን ጭፍጨፋ እንድታቆም ግፊት ለመፍጠር በቀይ ባህር የሚያልፉ መርከቦች ላይ ጥቃት በመሰንዘሯ ከፍተኛ ቀውስ ተፈጥሮ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በዛቻ ላይ ዛቻ እያነባበሩ ነው። ትራምፕ ኢራን ፈጥና ካልተስማማች ሁሉንም የውሃ ማመያዎቿን አወድማለሁ ማለታቸውን አልጀዚራ ጽፏል። የውሃ ማጣሪያዎቿን በሙሉ አይቀሩኝም ብለዋል የአሜሪካው ፕሬዝዳንት። ቀደም ሲል ትራምፕ ኢራን የሆርሙዝ ባህር መተላለፊያን ሰርጥ ካልከፈተች የኤሌክትሪክ አውታሮቿ አይተርፉኝም ሲሉ ሰንብተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ሆርሙዝን በዚያም ሆነ በዚህ መክፈቱ አይቀርም ሲሉ ለጋዜጠኞች ተናግረዋል። በአንድ በኩል በኢራን ላይ ማስጠንቀቂያቸውን የሚያተለትሉት ትራምፕ በሌላ በኩል ከኢራን ጋር የሚካሄደው ንግግር ታላቅ እርምጃ እያሳየ ነው ብለዋል። የኢራን ሹሞች ከአሜሪካ ባለስልጣናት ጋር የሚደረግ አንዳችም ንግግር የለም ሲሉ ቆይተዋል። እንደሚባለው አሜሪካ በፓኪስታን በኩል ባለ 15 ነጥቦች እቅዷን ከላከች ሰንብታለች። በአሜሪካ የነዳጅ ዋጋ ከ2 ዓመት በኋላ ለመጀመሪያ ጊዜ $4 በላይ ሆኖ ተመዘገበ። በመካከለኛው ምስራቅ በተለይም በኢራን አካባቢ እየታየ ያለው ወታደራዊ ውጥረት የዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳረፉን ተከትሎ በአሜሪካ የ1 ጋሎን ነዳጅ አማካይ ዋጋ $4.018 ደርሷል። ይህም እንደ አውሮፓ አቆጣጠር ከነሐሴ 2022 በኋላ ከፍተኛው የዋጋ መጠን ሆኖ ተመዝግቧል። አሜሪካ በቬንዙዌላ የሚገኘውን ኤምባሲዋን ከ7 ዓመታት በኋላ መልሳ ከፈተች። አሜሪካ በካራካስ ቬንዙዌላ የሚገኘውን ኤምባሲዋን በይፋ መክፈቷን የውጭ ጉዳይ መስሪያ ቤት አስታወቀ። ይህ እርምጃ ለ7 ዓመታት ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ ያሸጋገረ ሲሆን ቀደም ሲል በቦጎታ ኮሎምቢያ በኩል ይካሄድ የነበረውን የርቀት ግንኙነት ይቀጨዋል። ግንኙነቱ የታደሰው በቬንዙዌላ በተካሄደው የፓርላማ ለውጥ እና ዴልሲ ሮድሪጌዝ ስልጣን ከያዙ በኋላ ነው። አምባሳደር ላውራ ዶጉ ከጥር ወር ጀምሮ በካራካስ ዝግጅት ሲያደርጉ ቆይተዋል። የኤምባሲው መከፈት አሜሪካ ከሲቪል ማህበረሰቡና ከግሉ ዘርፍ ጋር ያላትን ግንኙነት እንደሚያጠናክረው ታምኖበታል። በምላሹም ቬንዙዌላ በዋሽንግተን የሚገኘውን ኤምባሲዋን የተረከበች ሲሆን አሜሪካ በነዳጅ ዘርፍ ላይ የጣለችውን ማዕቀብ ማንሳት ጀምራለች። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።